የካቲት 1959 ዓ.ም በሩሲያ የኡራል ተራሮች ላይ 9 ተማሪዎች ለሽርሽር ወጡ። ጉዞው አስደሳች ሳቅና ጨዋታ የተሞላበት ነበር። ነገር ግን ወደ ቤታቸው የተመለሰው አስከሬናቸው ብቻ ነበር። ብለው በተረጋጋ ሁኔታ ወደ ጫካው አቅጣጫ እየሄዱ ያሳያል። ከ1.5 ኪሎ ሜትር በኋላ የፍለጋ ቡድኑ ትልቅ የዝግባ ዛፍ ስር የመጀመሪያዎቹን 2 አስክሬኖች አገኙ። ሁለቱም በውስጥ ሱሪ ብቻ ነበሩ።
እሳትን አንድደው እንደነበር የሚያሳይ አመድ በቦታው ላይም ነበር። እጃቸውም ተቃጥሏል። ምናልባትም እሳቱን ለማቀጣጠል ሲሞክሩ ሳይሆን አይቀርም። ከዛፉ ስር ያሉት ሁለቱ ሰዎች ብርድ የገደላቸው ይመስላል። ነገር ግን በዛፉ ቅርንጫፎች ላይ የሰው ስጋና ቆዳ ተገኝቷል። ይህ ማለት አንደኛው ዛፉ ላይ ወጥቶ የሆነ ነገር ከርቀት ለማየት ሞክሮ ነበር። ምን እያየ ነበር? ወደ ድንኳኑ ተመልሶ የሚመጣ አውሬ ወይስ ሌላ ነገር? ቀሪዎቹ ሶስት አስከሬኖች ኢጎርን ጨምሮ ከዛፉና ከድንኳኑ መሃል ላይ ወድቀው ተገኙ። አቀማመጣቸውም ወደ ድንኳኑ ለመመለስ እየሞከሩ እንደነበር ያሳያል። እነርሱም በብርድ እንደሞቱ ተገመተ። ነገር ግን ታሪኩ በዚያ ያበቃል። የቀሩት 4 ተማሪዎች የወራት ያህል አልተገኙም ነበር። በረዶ መቅለጥ ሲጀምር በግንቦት ወር በገደል ውስጥ ተቀብረው ተገኙ። የእነዚህ 4 ሰዎች አሟሟት ነው የዲያትሎቭ ታሪክን ከሽርሽር አደጋ ወደ እንቆቅልሽ የቀየረው። 4ቱ ሰዎች ላይ የደረሰው ጉዳት ዘግናኝ ነበር። ኒኮላይ የተባለው ተማሪ ጭንቅላቱ ተሰብሮ ነበር። ሉድሚላ እና ሴሚዮን የተባሉት ደግሞ የጎን አጥንቶቻቸው በሙሉ ተሰባብረዋል። ዶክተሮች ጉዳቱን ሲገልጹት እንዲህ አይነት ጉዳት የሚደርሰው የመኪና አደጋ ብቻ ነው ብለዋል። የሚገርመው ግን አጥንታቸው ቢሰበርም ከውጭ በኩል ቆዳቸው ላይ ምንም አይነት ቁስል ወይም ቧጭር አልነበረም። ሰው ቢመታቸው ኖሮ የውጭ ቁስል ይኖር ነበር። ነገር ግን ሰውነታቸው ንጹህ ሆኖ የውስጥ አካላቸው ደቋል። ከሁሉም የከፋው የሉድሚላ ጉዳት ነበር። ሉድሚላ ስትገኝ አይኖቿ የሉም፣ እናም ምላሷ ከስሩ ተነቅሎ ጠፍቷል። አንዳንድ ዶክተሮች እንስሳት በልተዋት ይሆናል ይላሉ። ነገር ግን እንስሳት ምላስ ብቻ መርጠው ይበላሉ? ሌላው እንግዳ ነገር የልብሶቻቸው ቀለም መቀየር ነው። የሟቾቹ ቆዳ ቀለም ወደ ብርቱካናማና ጠቆር ያለ ቀለም ተቀይሮ ነበር። ልብሶቻቸው ላይ የተደረገው ምርመራ ደግሞ መጠነኛ የራዲዬሽን ምልክትን አሳይቷል። ከተራራ ላይ ራዲዬሽን ከየት መጣ? ታዲያ ምን ተፈጠረ? ላለፉት 60 ዓመታት ብዙ መላምቶች ተሰጥተዋል። ዋና ዋናዎቹን እንይ። የመጀመሪያው የየቲ ወይም የአካባቢ ሰዎች ጥቃት። አካባቢው የሚኖሩ ማንሲ የተባሉ ጎሳዎች አሉ። እነሱ ገድለዋቸው ይሆን? ይህ ሐሳብ ውድቅ ተደርጓል። ምክንያቱም ከ9 ተማሪዎች ውጭ የሌላ ሰው እግር ዱካ በቦታው አልነበረም። ስለ የቲ ወይም የጫካ አውሬ የሚባለው ነገር ማስረጃ የለውም። ሁለተኛው ደግሞ የመንግስት ምስጢራዊ ጦር መሳሪያ ሙከራ ነው። ኬጂቢ ቲዎሪ ይባላል። ይህ ብዙዎች የሚያምኑበት ነው። በዚህ ምሽት ከ50 ኪሎ ሜትር ርቀት ላይ የነበሩ ተጓዦች በሰማይ ላይ ብርቱካናማ ኳሶች እንዳዩ ተናግረዋል። ምናልባት የሶቪየት ህብረት ጦር ምስጢራዊ ሮኬት ወይም ቦምብ ሲሞክር ድንገት ተማሪዎቹ ላይ ፈንድቶ ይሆን? ራዲዬሽኑ ከየት ይመጣል? ልጆቹ በፍርሃት ድንኳኑን ቀደው የሮጡት ይህንን ብርሃን አይተው ነው? መንግስት ፋይሉን የዘጋው ለዚህ ይሆን? ሶስተኛውና የመጨረሻው ደግሞ ሳይንሳዊ ምላሽ ነው። እንደ አውሮፓውያን አቆጣጠር በ2021 ሳይንቲስቶች በኮምፒውተር ታግዘው አዲስ ማስረጃ አቅርበዋል። ነገሩ እንዲህ ነው። ተማሪዎቹ ድንኳኑን ለመትከል በረዶውን ቆፍረው ነበር። ምሽት ላይ ነፋሱ ሲበረታ ከላይ ያለው በረዶ ተንሸራቶ ድንኳኑ ላይ ወደቀ። ይህ በረዶ በጣም ከባድ ስለሆነ ተኝተው የነበሩትን ተማሪዎች አጥንት ተሰባበረው፣ ልክ እንደ መኪና አደጋው። ከዚያም በህይወት የተረፉት ጓደኞቻቸውን ተሸክመው በጨለማ ወደ ጫካው ወረዱ። እዛም በብርድ ህይወታቸው አለፈ። ይህ ሳይንሳዊ ማብራሪያ ብዙ ጥያቄዎችን ይመልሳል። ነገር ግን አሁንም ያልተመለሱ ነገሮች አሉ። የሉድሚላ ምላስ የት ገባ? ራዲዬሽኑስ? በሰማይ የታዩት የእሳት ኳሶችስ? ምርመራው ከተዘጋ በኋላ የተማሪዎቹ ወላጆች በሐዘን ተሰበሩ። ብቸኛው የተረፈው ዩሪ ዩዲን ነበረ። ሕይወቱን ሙሉ በዚያ ምሽት ምን ተፈጠረ የሚለውን ጥያቄ ሲጠይቅ ኖረ። ዩሪ በ2013 ሲያርፍ ከጓደኞቹ ጋር አብረው በዚያ መቃብር እንዲቀብሩ ጠይቆ ነበር። የዲያትሎቭ ፓስ ሚስጥር የተፈጥሮ አደጋ ይሁን ወይም የመንግስት ሴራ እስካሁን 100% የተረጋገጠ መልስ የለም። 9 ወጣቶች በተሳሳተ ጊዜና በተሳሳተ ቦታ በመገኘታቸው ሕይወታቸውን አጡ። እናንተ ምን ይመስላችኋል? ይህ የተፈጥሮ አደጋ ነው ወይስ ተማሪዎቹ ያዩት ነገር አለ? የራሳቸውን ግምት ኮሜንት ላይ አስቀምጡ።
ይህ ታሪክ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስደናቂ ታሪክ እስከምንገናኝ ቸር እንሰንብት።